መርሃባ በዛሬው ቪዲዮ ማዳሞቻችሁ ትዕዛዞችን በሚያዝዟችሁ ወቅት ስለምን እንደታዘዛችሁ መረዳት ለሚከብዳችሁ እህቶቼ ይህ ቪዲዮ ለእናንተ ነው። እሱ ምንድነው በእያንዳንዱ ሁኔታ ውስጥ ምን አይነት ትዕዛዞችን እንደምትታዘዙ ነው ይዤላችሁ የመጣሁት። ያ ማለት ለምሳሌ ከጽዳት ጋር የተያያዙ ትዕዛዞች ምን ይመስላሉ፣ እንዲሁም ኩሽና ውስጥ ደግሞ ምግብ በምናመስልበት ሰዓት እንዲሁም ደግሞ ልብስ በምናጥብበት ጊዜስ ምን አይነት ትዕዛዞችን ሊያዙን ይችላሉ የሚሉትን ነው ሰብሰብ አድርጌ ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ተመልከቱት። አሁን ቀጥታ ወደ ትምህርቴ አልፋለሁ። እስኪ በመጀመሪያ ከጽዳት ጋር የተያያዙ ትዕዛዞችን እነግራችኋለሁ። የመጀመሪያው ምንድነው? ነዝፊ አልኦርፋ ዜን። ነዝፊ አልኦርፋ ዜን ማለት ክፍሉን በደንብ አጽጂው ማለት ነው። ነዝፊ ስትባሉ ሁሌም አጽጂ ማለት ነው። ኦርፋ ክፍል ነው። አልኦርፋ ሲሆን ክፍሉን ለማለት ነው። ዜን በደንብ ማለት ነው። ለምሳሌ ነዘፍቲ ዜን ሊሏችሁ ይችላሉ። በደንብ አጸዳሽው ማለት ነው። ዜን በደንብ ማለት ነው። ነዝፊ ዜን ሲሉም በደንብ አጽጂው እንደማለት ነው። ሌላው ትዕዛዝ ምንድነው? እምስሂ አጣውላ። እምስሂ አጣውላ ማለት ጠረጴዛውን ወልዊ ማለት ነው። እምስሂ ማለት ወልዊ ማለት ነው። ጣውላ እንግዲህ ጠረጴዛ ነው። እምስሂ አላርድ ከተባላችሁ ደግሞ ወለሉን ወልዊው ማለት ነው። አርድ ወለል ነው። እምስሂ አሹባክ ትባሉም ትችላላችሁ። ሹባክ ማለት መስኮት ማለት ነው። እምስሂ አሹባክ መስኮቱን ወልዊው ማለት ነው። እምስሂ አልፉር ፎርን ደግሞ ኦቨን ነው። ይሄ ማብሰያው ኦቨን ይባላል እሱ። እምስሂ ፉር እምስሂ አልፉር ኦቨኑን ወልዊው ማለት ነው። እምስሂ አተላጃ እምስሂ አተላጃ ከተባላችሁ ደግሞ ፍሪጁን ወልዊው እያተባላችሁ ነው ማለት ነው። ተላጃ ፍሪጅ ነው። ሌላው ትዕዛዝ እዚሁ ከኩሽና ሳንወጣ ገስሊ ወይም እክስሊ አልመዋይን። ገስሊ ወይም እክስሊ አልመዋይን ከተባላችሁ ገስሊ ወይም እክስሊ ማለት እጠቢ ማለት ነው። መዋይን እቃ ነው። እክስሊ ወይም ገስሊ አልመዋይን ከተባላችሁ እቃውን እጠቢው እየተባላችሁ ነው ማለት ነው። ሌላው ትዕዛዝ እዚሁ ውስጥ ምንድነው? እክንሲ። እክንሲ ከተባላችሁ ደግሞ ጥረጊ ማለት ነው። እክንሲ ወይም ከንሲ። እክንሲ ወይም ከንሲ ማለት ጥረጊ ማለት ነው። እክንሲ አሳላ እክንሲ አሳላ ሳሎኑን ጥረጊው እየተባላችሁ ነው ማለት ነው። ሳላ ሳሎን። ሌላው ኸይሪ አልሸርሸፍ። ኸይሪ አልሚላያት ወይም ሸርሸፍ ወይም ሚላያት አንሶላ ነው። ኸይሪ አልሸርሸፍ ወይም ኸይሪ አልሚላያት ከተባላችሁ አንሶላ ቀይሪ እየተባላችሁ ነው ማለት ነው። ረትቢ አሰሪር። ረትቢ አሰሪር አልጋውን አንጥፊው ማለት ነው። ረትቢ አሰሪር። እዚሁ ጋር ረትቢ አዱላብ። ረትቢ አዱላብ ወይም ረትቢ አልኺዛን። ኺዛንም ዱላብ ቁም ሳጥን ማለት ነው። ረትቢ አልኺዛን ወይም ረትቢ አዱላብ ከተባላችሁ ቁም ሳጥኑን አስተካክዩ እየተባላችሁ ነው ማለት ነው። ያው የሚታጠፍ ልብሶች ምናምን ካሉ ጠፊው እንደማለት ነው ማለት ነው። ረትቢ አልኺዛን ወይም ረትቢ አዱላብ ይሏችኋል ማለት ነው። ሌላው ጠልኢ ወይም እርሚ አዙባላ። ጠልኢ ወይም እርሚ አዙባላ ከተባላችሁ ቆሻሻ ጣይ ማለት ነው። ጠልኢ ማለት አውጪ ማለት ነው። ወይም እርሚ ማለት ጣይ ማለት ነው። እርሚ አዙባላ ቆሻሻውን ጣይ ማለት ነው። አሁን ደግሞ ከኩሽና ጋር የተያያዙ ትዕዛዞችን እንመልከት እስኪ። ቅድም ከጽዳት ጋር የተያያዙ ነው የተመለከት። አሁን ደግሞ ከኩሽና ጋር የተያያዙ ትዕዛዞችን እንመልከት እስኪ። የመጀመሪያው ምንድነው? ገጢ አልኹዳር። ገጢ አልኹዳር ከተባላችሁ አትክልቶችን ክተፊ ማለት ጎመን፣ ሽንኩርት፣ ቲማቲም፣ ድንች እነዚህን በሙሉ ያጠቃልላል ማለት ነው። ገጢ አልኹዳር ከተባላችሁ ግን ገጢ አልበሰል ሊሉ ይችላሉ። ገጢ በማጠም ቲማቲሙን ክተፊልኝ ማለት ነው። ገጢ ከተባላችሁ እንግዲህ ክተፊ ማለት ነው ባጭሩ። ሌላው ትዕዛዝ ምንድነው?
ሰዊ ሻይ እንግዲህ አረቦች ቡናና ሻይ ይወዳሉ ብዙ ጊዜ ሰዊ ሻይ ሲሉ ሻይ አፊልኝ ማለት ነው ሰዊ ብዙ ጊዜ አድርጊ ማለት ነው ግን ከሻይ ጋር ስናያይዘው ግን ሰዊ ሻይ ከተባለ ሻይ አፊ ማለት ነው እንዲሁም ሰዊ ጋህዋ ካሉም ቡና አፊ ያሉ ነው ማለት ነው ሌላው ምግብ ሲቀዘቅስ ምግቡን አሙቂው ለማለት ሰኽኒ አላክል ምግቡን አሙቂው ማለት ነው ሰኽኒ አሙቂ አክል ምግብ ነው ምግብ አቅርቢ ምግቡን አቅርቢ ለማለት ደግሞ ገድሚ አላክል ወይም እቅረፊ የሚሉ ማገሮች አሉ እንዲሁም ደግሞ ኸጢ አላክል ይላሉ ምግቡን አቅርቢ ማለት ነው ኸጢ አላክል እቅረፊ አላክል እንዲሁም ደግሞ ገድሚ አላክል እንግዲህ እናንተ በምትሰሙት በአንዱ መጠቀም ትችላላችሁ ማለት ነው ሌላው የተረፈ ምግብ ፍሪጅ ውስጥ እንዲቀመጥ ይፈልጋሉ ይሄን ምንድነው የሚሏችሁ ኸጢ አላክል ፊተላጃ ፍሪጅ ውስጥ ምግቡን አስቀምጪው ማለት ነው ኸጢ አላክል ፊተላጃ ሌላው ገስሊ አልፈዋክህ ማለት ፈዋክህ ማለት ፍራፍሬ ማለት ነው ስለዚህ ፍራፍሬዎችን እጠቢ ያልኩ ነው ማለት ነው ገስሊ አልፈዋክህ ከተባላችሁ ቀድሪ ወይም ጀኽዚ ማለት ደግሞ አዘጋጅ ማለት ነው ቁርስ አዘጋጂ ለማለት ቀድሪ ወይም ጀኽዚ አልፍጡር ይላሉ ፍጡር ቁርስ ነው ምሳ ከሆነ ደግሞ ቀድሪ ወይም ጀኽዚ አልገዳ ቀድሪ ወይም ጀኽዚ አልገዳ ምሳ አዘጋጂ ማለት ነው እራት ከሆነ እራት አዘጋጅ ለማለት ቀድሪ ወይም ጀኽዚ አሻ እራት ነው ገዳ ምሳ ነው ፍጡር ደግሞ ቁርስ ነው ማለት ነው በሶስተኛ ክፍል ደግሞ ይዤላችሁ የመጣሁት ምንድነው ከልብስ ማጠብ ጋር የተያዙ ትዕዛዞችስ ምን ይመስላሉ የመጀመሪያው ትዕዛዝ ኸጢ ሞያ አልገሳላ ማለት ገሳላ የላውንደሪው የልብስ ማጠቢያ ማሽኑ በአረብኛ ገሳላ ይባላል ስለዚህ ኸጢ ማለት ጨምሪ እንደማለት ይሆናል አስቀምጪ ማለት ይሆናል ኸጢ ሞያ አልገሳላ ማለት ላውንደሪው ላይ ውሃ ጨምሪ ያልኩ ነው ማለት ነው ከዛ ውሃ ከጨመርን በኋላ ኸጢ የሰቡን ሊሉ ይችላሉ ሳሙና ነው ኸጢ ሰቡን ካልኩኝ ሳሙና ጨምሪ ያልኩ ነው ማለት ነው ከዛ በኋላ ሸቅሊ አልገሳላ ካልኩኝ ምን ያልኩ ነው ማለት ነው ላውንደሪው ከፈቺው አስነሺው ሸቅሊ ማለት ያው አስነሺ ይሆናል የሆነ ነገር እንዲሰራ ማድረግ ሸቅሊ ይባላል ለኩሽ ማለት ይሆናል ከፈቺ የሆነ ነገር ሸቅሊ ይላሉ ስለዚህ ሸቅሊ አልገሳላ ካልኩኝ ላውንደሪውን አስነሺው ያልኩ ነው ማለት ነው ከዛም በኋላ ደግሞ ማድረቂያው ላይ ጨምሪ ካለቀ በኋላ ልብሱን አጥቦት ከጨረሰ በኋላ አንጠፍጥፋችሁ ሆን ምንድነው የምታረጉት ማድረቂያ ውስጥ ታስገባላችሁ ስለዚህ ያኔ ማድረቂያ ውስጥ አስገቢ ለማለት ኸጢ አልመላብስ ፊልነሻፍ ማለት ማድረቂያ ውስጥ ልብሱን አስገቢው አድርቂው እንደማለት ነው ኸጢ አልመላብስ ፊልነሻፍ አድርቂው ማለት ነው ከዛ በኋላ ከዛ ወጥታችሁ ደግሞ አንጠልጥዩ ውጭ ላይ በገመድ እንዲደርቅ ምን አንጠልጥዩ ለማለት ኢንሹሪ አልመላብስ ነው የሚሉ ኢንሹሪ አልመላብስ ልብሱን አስጪው ማለት ነው ኢንሹሪ አልመላብስ ከዛም በኋላ እንግዲህ ከደረቀ በኋላ ደግሞ ምን ልትባሉ ትችላላችሁ ተኩሽ እክዊ ወይም ከዊ አልመላብስ ልብሶችን ተኩሺ ማለት ነው ከዊ ወይም እክዊ ተኩሺ ማለት ነው ሌላው አንጠልጢ ለማለት የሆነ ልብስ አልጊ ነው የሚሉ አላጋ ማለት ማንጠልጠያው አላጋ ተብሎ ይጠራል አልጊ ከተባላችሁ አንጠልጢው ማለት ነው ከዛ ያው ልብሶቹ ደርቀው ከጨረሱ በኋላ የሚተኮሰውን ትተኩሳላችሁ ሌላውን ደግሞ ታጥፋላችሁ ማለት ነው ሰፍጥ የሚሉ አሉ ጠፊ ለማለት ወይም ረትቢ ይላሉ ረትቢ አልመላብስ ወኸጢኻ ፊልኺዛና ስለዚህ ሰፍጢ ወይም ረትቢ አልመላብስ ልብሶችን
አጣጥፊና ወኸጢሃ ማለት አስቀምጪ የት ፊልሂዛና ማለት ቁምሳጥኑ ማለት ነው። ልብሶቹን እጠፊና ወደ ቁምሳጥን አስገቢያቸው ማለት ነው። ሌላው ምንድነው ልጆች ጋር ለምትሰሩ እህቶቼ ገይሪ ሊልወለድ ወይም ገይሪ ሊልቢንት ከተባላችሁ ዳይፐር ቀይሪ ማለት ነው። ገይሪ ሊልቢንት ለህፃን ከሆነ ነው። ገይሪ ሊልወለድ ከሆነ ደግሞ ለልጁ ማለት ነው። ለልጁ ዳይፐር ቀይሪ ገይሪ ሊልወለድ ለልጅቷ ዳይፐር ቀይሪ ለማለት ደግሞ ገይሪ ሊልቢንት። ሌላው ልጆችን ተመልከቺ እይ ለማለት ራቅቢ አላያል ራቅቢ አላያል ወይም ሹፊም ይላሉ። ሹፊ ወይም ራቅቢ አላያል ልጆችን ተመልከቺ ማለት ነው። ምግብ አብያቸው ለማለት አክሊ አላያል አክሊ አላያል ምግብ አብያቸው ማለት ነው። ልጆችን ምግብ አብያቸው ማለት አክሊ አላያል። ልብስ አልብሻቸው ለማለት ደግሞ ለብሲ አላያል መላብስሁም ለብሲ አላያል መላብስሁም ልብሳቸውን አልብሻቸው ማለት ነው። ሌላው ሁሌም የሚያዝዙት ትእዛዝ እፍትሂ ልባብ በሩን ክፈቺ ማለት ነው። እፍትሂ ልባብ በሩን ክፈቺ፣ በሩን ዝጊ፣ ሰክሪ ልባብ ሳይሉ አይውሉ። ሌላው ጠፊ ናር ጠፊ ናር እሳቱን አጥፊው ማለት ነው። ሌላው ጅቢ ሊሞያ ጅቢ ሊሻይ ጅቢ ሊጋሃዋ ጅቢ ሊሞያ ማለት ውሃ አምጪልኝ ማለት ነው። ጅቢ ሊሻይ ከተባላችሁ ደግሞ ሻይ አምጪልኝ፣ ጅቢ ሊጋሃዋ ከተባላችሁ ቡና አምጪልኝ እየተባላችሁ ነው ማለት ነው። ስለዚህ ቤተሰብ ለዛሬ ያዘጋጀውላችሁ ይህንን ይመስል ነበር። በጣም ጠቃሚ ትምህርት ነው ብዬ አስባለሁ። በቀጣይ ቪዲዮ ደግሞ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። إذا عجبكم الفيديو لا تنسونا لايك ولا اشتراك. أشوفكم في الفيديو الجاي. أحبكم مرة. مع السلامة.